አብርሽ ንግግርህ ግን እንዴት ነው አንተ የምትናገረው? ስርቃት ትቀርበኛለች፣ ስቀርባት ደግሞ ትርቀኛለች። እኔ ደግሞ ራሴን ዘና ፈታ ለማድረግ ወጣ ስል ደግሞ እጄን እግሬን ማለት ጀመረች። የሰማው ነገር ነው። ምንም የተፈጠረ አዲስ ነገር የለም። እናንተ መልሱ መልስ ነው እንዲ አብርሽ የሚናገረው ንግግር። የድሮ አብርሽ ግን የት ሄዶ ነው? ቤተሰቦቹን እንኳን ወንድሙንም አባቱንም ሚስቱንም አቁሞ እኮ ነው ወደ ቤት የገባው መጨረሻ ላይ ማለት ነው። ጋሽዬ ደግሞ ምንድን ነው ሕፃን ስለሆነ ነው ልጅ ስለሆነ ነው ከላይም ከታችም አይደለ እንዴ ጸጉር ያበቀለው? የምንድን ነው ደግሞ ልጅ ማለት ጋሽዬ? በዚህ ልክማ ሞራል አይስጡት እንዴ! እናንተን እንኳን አቁሞ እኮ ነው ይሄ ልጅ ወደ ቤት የገባው አይደለ እንዴ? ንግግሩ ራሱ ሩታዬ፣ የኔ ቆንጆ፣ የኔ ቅመም፣ አንቺ ንግግርሽ ተመችቶኛል። እውነትሽን ነው። ውሳኔዋ እውነት ለመናገር የእውነት ቤተሰቦች መፋታት፣ ሴት ልጅ መፋታት አትፈልግም። አንዴ ወደ ትዳር ከገባች ከትዳሯ ውጭ ምንም ነገር ማየት አትፈልግም አደለ? ሴት ልጅ ሩታ እንደተናገረችው። ግን ደግሞ ያ ነገር የማይሆን ከሆነ ብቻዋን እዛ ላይ ለፍታ ብቻዋን ወጥታ ወርዳ የምታመጣው ለውጥ ስለሌለ ውሳኔዋ እንደኔ ትክክል ነው። እና የአብርሽ ቤተሰቦች ሩታን ባይጫኗት ለእኔ ጥሩ ነው ብዬ ነው ማስበው። ሩታ እኮ ንግግር አይደለም ቤተሰቦች፣ እግዚአብሔርን ጎበዝ እኮ ናት ንግግሯ ቀልጠፍ ያለ። አብርሽ እንዴ ጋሽዬ የምነው አሁን ላይ ልጅ ነው ልጅነት ስለያዘው ነው ምናምን ከታችም ከላይም ጸጉር አብቅሎ ሲቀጥል ለመወርሶ ራሱ ጋሽዬ በአንደበቱ ሲናገረው ነበር እንዴ ይሄ ልጅነት አይደለም እኮ እኔና እናቱ እንኳን ስንጣላ ወንበር አምጥቶ እኮ ወንበር ውጭ አስቀምጦ እኔና እናቱን የሚያስታርቅ ልጅ ነበር። ያ አብርሽ የት ሄደ ብለዋል። ትክክል ነው እንዴ እኛም ገርሞናል። የሚወራው ነገር ሁሉ ዝም ብሎ ነው። ስቀርባት ትቀርበኛለች፣ ስቀርባት ትርቀኛለች፣ ስርቃት ደግሞ ትቀርበኛለች። እኔ ለመዝናናት ራሴን ፈታ ላረግ ስወጣ እጄን እግሬን ማለት ጀመረች። አስቡ ንግግሩ እንደሞ እሷን ሳይ አንገቱን ይደፋል። ለተመልካች እኮ በቃ ተመልካችማ በደንብ ገብቶታል። አብርሽዬ አንገትን አትድፋ፣ ታስመስላለ። እሷን ስታይ በቃ አንገትን ትደፋለ። እሷ ሳትመጣ በፊት የተናገርከውን በእሷ ፊት አደግመው ነበረ በእሷ ፊት አደግመው ነበር። ወይኔ የድሮ አብርሽ ግን የት ሄዶ ነው? የእውነት ቤተሰቦች ለቤተሰቡ ለሚስቱ ለወንድሙ እንኳን ክብር ሳይኖረው እኮ እንደቆሙ ጥሏቸው ሄዳ። አስባችሁታል? ታዲያ ይሄንን ነው ጋሽዬ ከሩታ ጋር ወንድም ኤፍሬም፣ አዎ ለወንድም ስትል አንተም ወደ ትዳሩ እንዲመለስ እሳቸውም አባት ናቸው። እንደተናገሩትም ከብት ቀንዷ ላም ቀንዷ አይከብዳትም ብለዋል ጋሽዬ ማለት ነው። ትክክል ነው። ለልጆት ምንም ነገር ቢያደርጉ ልጆት ነው። ግን ደግሞ ልጆት ያለበት ሁኔታ አሁን ልቡ ድፍን ብሏል። አብርሽ የድሮ አብርሽ አይደለም። ለተመልካችም ለቤተሰብም ለሚስቱም ለወንድም ለአባቱ ክብር ያጣ ልጅ ሆኗልና አብርሽ ይመስለኛል ድፍን ብሏል ልቡ። እዩት እስቲ እንዴት እንደሚወጣጠር ራሱ ቤተሰቦች፣ እግዚአብሔርን ነው ብላችሁ አብርሽን ልብ ብላችሁ ካያችሁ ከሩታ ሳትመጣ በፊት ማለት ነው እንዴት እንደሚወጣጠር መልሱ። ልጄን የማየው በልመና ነው። እኔ ለመዝናናት ስወጣ እጄን እግሬን ማየት ማለት ጀመረች። አስቡ እንግዲህ አያችሁ እንዴት እንደሚንጠራራ። እዛ ጋር የቆሙት ሰው አይደሉም ጥሏቸው የሚሄደው። ስለዛ አይፈልገውም። ስለዛ የአብርሽ ቤተሰቦች ጋሽዬ መጀመሪያ ልጆትን ዋጋውን ስጡት፣ አስተካክሉት፣ እንዳሉትም እንደ የድሮውን አብርሽ መልሱት። ከዛ በኋላ ሩታን አናግሯትና ወደ ትዳራቸው እንዲመለስ ያኔ ነው መስራት። መጀመሪያ አብርሽ ላይ በደንብ መስራት ያስፈልጋል። ይሄ የተነፋውን ልቡን እንደ ጎማ ተነፍቷል። አብርሽ ማስተንፈስ ነው። ልጅነት አይደለም፣ ህፃንነት አይደለም። ሰውም ዝም ብሎ ነው የሚያወራ ለኮ ተመልካችንም ጭምር ነው እኮ አብርሽ የናቀው። ቤተሰብን ብቻ ሳይሆን ተመልካችንም ጭምር አብርሽ ንቋል። ሰውም ዝም ብሎ ነው ያው ጋሽዬ እንዳየው ሰው ዝም ብሎ ያወራል አለኮ። መልሱ ራሱ ዛሬ እግዚአብሔርን እንደ ጎማ ነው የተነፋው አብርሽ እንደ ጎማ። ሩታዬ ቆንጆ አንቺ የልጅ አስተዋይ ነሽ። የሆነ ትልቅ ሆነሽ አይደለም አብርሽ ህፃን ሆኖ አይደለም። ግን አንቺ አይምሮሽ የበሰለ ነው። ለትዳርሽ ያለሽን ክብር ለትዳር ያለሽን ቦታ ነው ያሳየሽው። በቃ ሩታ ወስናለች። ወረቀቱን ብቻ እንዲፈርምልኝ ነው የምፈልገው። ስለዛ እኔ ለቤተሰቦች ያስፈልጋለሁ፣ ለልጄ ለራሴ ያስፈልጋለሁ፣ የራሴን ህይወት መጀመር አለብኝ ብላለች። ትክክል ናት እች ልጅ። እንዴ እኔ ወጣ ስል ለመዝናናት ደብሮኝ እጄን እግሬን ማለት ጀመረች አለ እኮ። አስቡ መልሱን ራሱ ማለት ነው። አስባችሁታል? ታዲያ ለትዳር የማይሆን ወንድ ጋ እንዴት ነው ቤተሰብ ተጭኗት? ነገሩን እንፍታ። መጀመሪያ የተነፋውን ጎማ ማስተንፈስ ነው እንጂ የአብርሽ እኮ ተነፋፍተዋል። መጀመሪያ አብርሽን በመርፌ ጠቅጠቅጠቅ አድርጎ የተነፋውን ማስተንፈስ ነው መጀመሪያ ማለት ነው። ከዛ ወደ ሩታ ጋር መሄድ ነው እንጂ እንዲህ እየተወጣጠረ ሚስቱ ወንድም አባት ቆሞ አንድ ላይ ጥሏቸው እኮ ነው ሄዱ። አስቡ እንግዲህ እንዴት እንደተነፋፋ አስባችሁታል?
ተዝናንቶ የመጣ ሰው እዛ ጋ እሷ አባቱን አክብራ መታ በቆመች፣ ወንድም በቆመ አባቱን የማያከብር ልጅ የድሮ አብርሽን መጀመሪያ ጋሽዬ መልሱና ወደ ሩታ ቢመጡ ጥሩ ነው። መጀመሪያ ልጁ በጣም መስተካከልና መተንፈስ አለበት። ልጅነት አይደለም ጋሽ እርሶ እንደሚ